እሺ ዛሬ እንዴት ስልካችንን በፓስወርድ መቆለፍ እንችላለን የምትለዋን ቀለል ያለች ሴቲንግ ነው የምናየው። እንግዲህ ቤተሰቦች ሁልጊዜ እንደምለው እዚች ጋር ያለችውን ቤተሰብ ሁኑ። እንደዚህ ያለ ጠቃሚ የቴክኖሎጂ መረጃዎች በየቀኑ ወደ ስልካችሁ ላይ ይመጣሉ፣ እናንተ ቤተሰብ ከሆናችሁ ማለት ነው። ሶ ቤተሰብ ሁኑ። እዚህ ጋር ያለውን ስቴፖች እንከተላለን። እንግባ ወደ ቪዲዮ። እሺ ምንድነው የምናደርገው? እዚህ ሴቲንግ ጋር ነው የምንገባው። ስልካችን ላይ ሴቲንግ ጋር እንገባለን። በመቀጠል ሎክ ስክሪን የምትላለች እዚህ ጋር እሷን እንመርጣለን። ከዚህ በመቀጠል ስክሪን ሎክ ታይፕ ይለናል። በምን አይነት ነው ሎክ ማድረግ የምትፈልገው የሚል ነው እንመርጣለን ማለት ነው። በፈለግነው አይነት አንደኛ በፓስወርድ ይለናል። ሁለተኛ በመጀመሪያ በፒን ነምበር ማለት በቁጥር ብቻ 1 2 3 4 ብለን ሊሆን ይችላል። ሁለተኛው ላይ በፓስወርድ ሲሆን የተለያዩ ካራክተሮችን እንጨምራለን። ቁጥር ብቻ ሳይሆን ፊደሎችን የሆነ ነጥብ ምናምን የሆነ ነገር ልንጨምር እንችላለን። ትንሽ ሲሪየስ እናደርገዋለን ማለት ነው። ከበድ ያለ ነው ፓስወርድ ሲሆን። እንደገና ደግሞ ፓተርን፣ ይሄ እንደዚህ በእጃችን እንደ ስዕል እንደዚህ እየሳል የምናደርገው ነገር ነው ፓተርን ማለት። ሶ ከነዚህ ውስጥ በአንዱ መርጠን ማድረግ እንችላለን ማለት ነው። ከዚህ ውስጥ እንግዲህ ደስ ያለኝን ማድረግ እችላለሁ ማለት ነው። ስለዚህ ምን አለኝ አሁን እኔ እየቀየርኩት ስለሆነ ነው ኒው ፓስወርድ ሴት ይላል። እኔ ራሴን ፓስወርድ አስገባውን እዚህ ጋር አዲስ ፓስወርድ አስገብተሃል ይለኛል። ኦኬ እለዋለሁ። ስለዚህ በቃ ፓስወርድ ከፈትኩ ማለት ነው። እናንተ ጋር ግን ደን ብላችሁ ደን ሊሆን ይችላል፣ ኦኬ ሊሆን ይችላል። እሱ እንግዲህ እንደ ስልኩ አይነት ሊለያይ ይችላል። በነገራችን ላይ ይሄን አሁን ያሳየኋችሁ ስልክ ላይ ይሄ እዚህ ጋር ያሉት ነገሮች ተመሳሳይ ላይሆኑ ይችላሉ። የተወሰነ የስም ልዩነት፣ የቦታ ልዩነት ምናምን ሊኖራቸው ይችላል። እሱ ምንም ችግር የለውም። ፈለግ አድርጋችሁ እዛው ጋር መቀያየር ትችላላችሁ። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። የዛሬዋ እንግዲህ ይሄን ትመስላለች። በሌላ ቪዲዮ እንገናኛለን። አስተያየታችሁን ኮሜንት ላይ ጻፉ።